እማማ እወድሻለሁ። ይህ እናቱን የሚወድ ወጣት ለእናቱ ያሰማት የመጨረሻ ድምፁ ነው። ከዚያ በኋላ በሕይወት አልታየም። የ18 ዓመቱ ተጫዋች ሚስጥራዊ ሞት። ሰላም ሰላም ወዳጆቼ እንዴት ናችሁልኝ? ዛሬ ያመጣሁላችሁ ታሪክ ከአንድ ሳምንት በፊት የተከሰተ የሚያሳዝንና ልብ የሚነካ ነው። የ18 ዓመት ወጣት ብሩህ የወደፊት ህልም የነበረው የኮሌጅ እግር ኳስ ተጫዋች ኖላን ዌልስ ከጓደኞቹ ጋር ለመዝናናት ወደ ባህር ከሄደ በኋላ በሚያስገርም ሁኔታ ጠፋ። ከጥቂት ቀናት በኋላ ግን ተፈልጎ የተገኘው አስክሬኑ ነው። ብዙዎቹን የሚያስጨንቀው ጥያቄ አንድ ነው። በእርግጥ ምን ተፈጠረ? ታሪኩ የጀመረው በአሜሪካ የነፃነት በዓል ወቅት ነበር። ኖላን ከጓደኞቹ ጋር በጀልባ ወደ ሚሲሲፒ የባህር ዳርቻ አቅራቢያ ወደሚገኘው ሆርን ደሴት ተጓዘ። ይህ የመዝናኛ ጉዞ ለቤተሰቡ እንደተለመደው የወጣቶች ጉዞ ብቻ ይመስል ነበር። ነገር ግን ከዚያ በኋላ የተከሰተው ሁሉንም አስደነገጠ። እናቱ ክሪስቲን ሲል ልጇን ለመጨረሻ ጊዜ ያየችበትን ቀን ስታስታውስ እንባ ይቀድማታል፣ ሳግና ሲቃፍን ያደርጋታል። ኖላን ከመሄዱ በፊት ለእናቱ ራት አዘጋጅቶ ሊወጣ ሲል የታወቀው ይመስል እናቱን እቅፍ አድርጎ ስሞ እማማ እወድሻለሁ፣ አሁን ልሄድ ነው አላት። ይህ የእናትና ልጅ የመጨረሻ ሰላምታ እንደሚሆን ማንም አላሰበም። ከዛ በኋላ ኖላን ጠፋ። ፍለጋው ለቀናት ቀጠለ። በመጨረሻም አስክሬኑ በውሃ ውስጥ ተገኘ። ማንነቱም የተረጋገጠው ጥርሱ ተመርምሮ ነው። ይህ ዜና ብዙ ታዋቂ ሰዎችን አስቆጣ። ነፍሱን መመለስ ባይችሉ እንኳ እናቱን ለመርዳት የበኩላቸውን እንዲያደርጉ አነሳሳቸው። ታዋቂው ተዋናይ ታይለር ፔሪ የቀብር ወጪውን ለመሸፈን ፈቃደኛ መሆኑ ተገለጸ። እንዲሁም የቀድሞው የኤንኤፍኤል ተጫዋች ኮሊን ካፐርኒክ ገለልተኛ የአስክሬን ምርመራ እንዲደረግ የገንዘብ ድጋፍ ማድረጉ ተነገረ። ሆኖም የጉዳዩ ሚስጥር እዚህ ላይ አላበቃም። ፖሊስ እስካሁን በተገኘው ማስረጃ መሰረት የወንጀል ድርጊት የሚያመለክት ግልጽ ምልክት አልተገኘም ብሏል። ነገር ግን ቤተሰቡ ይህን አልተቀበለውም። እነሱ ጉዳዩ በሙሉ እንዲመረመርና እውነቱ እንዲታወቅ እየጠየቁ ነው። የበለጠ ጥያቄ የፈጠረው ደግሞ የኖላን ስልክ ነበር። እናቱ እንደምትለው ልጇ ሁልጊዜ ፎቶና ቪዲዮ የማንሳትም ሆነ የመነሳት ጥልቅ ፍቅር እንዲሁም ልማድ ነበረው። ነገር ግን ስልኩን ሲከፍቱ በስናፕ ቻት ውስጥ የዚያን ቀን ምንም ፎቶ፣ ቪዲዮ ወይም መልእክት አልነበረም። ይህ ቤተሰቡን ምናልባት አንዳንድ መረጃዎች ተሰርዞ ይሆናል የሚል ጥርጣሬ እንዲያድርባቸው አድርጓል። ከዚህም በላይ ፖሊስ ኖላን ከመጥፋቱ በፊት በባህር ዳርቻ ላይ ከፍተኛ ክርክር ሲያደርግ የሚያሳይ ቪዲዮ እየመረመረ መሆኑ ተገልጿል። በቪዲዮውም ስልኬን ስጠኝ፣ ምን እያደረግክ ነው ሲል በቁጣ ሲጮህ እንደሚሰማ ተነግሯል። ይህ ቪዲዮ ኖላን ከመጥፋቱ በፊት በእርግጥ ምን እንደተፈጠረ የሚያሳይ ቁልፍ ማስረጃ ይሆናል ወይስ ሌላ ያልታወቀ ሚስጥር አለ? ይህ ጥያቄ እስካሁን መልስ አላገኘም። አንድ ነገር ግን ግልጽ ነው። የ18 ዓመቱ ወጣት ሕይወት በድንገት ተቀጠፈች። ቤተሰቡም እውነቱን ለማወቅና ፍትህ ለማግኘት አሁንም እየታገለ ነው። ጥቁር ሰው እንደ ዋዛ አደባባይ ላይ ተተኩሶ በሚገደልባት አሜሪካ ከሶስት ነጭ ልጆች መሃል ሕይወቱን ያጣ የአንድ ጥቁር ወጣት ነፍስ እውነት ፍትህ ታገኝ ይሆን? ይህ የሁላችንም ጥያቄ ነው። አክብራችሁ ስለተከታተላችሁኝ ምስጋና የላቅ ያለ ነው። በሚቀጥለው እስከምንገናኝ ቸር ይግጠመን።